ቲሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ አንብቡ። በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ። በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ለባሏ የምትጨነቅ አይደለም፣ ለራሷ የምትጨነቅ ሴት ትበዛለች። ለሚስቱ የምትጨነቅ አይደለም፣ ለራሱ የሚጨነቅ ወንድ ይበዛል። ተጠቅሜ ልጅ መንገድ ላይ ጥዬ ይላል፣ እሱ ወርቆ ይገኛል። ለምን? ሐሳቡን እግዚአብሔር ስለሚያውቅበት። በነፍሷ ተጫውቼ ጥላታለሁ ሲል በነፍሱ ተጫውታ እሷ ትጥለዋለች። ለምን? ሐሳቡን እግዚአብሔር ሰምቶበታል። በቃ ለተወሰነ ጊዜ መሸጋገሪያ ጊዜ ማሳለፊያ አድርጌ ስትል ጊዜ ማሳለፊያ አድርጓት ጥሏት ዞር ይላል። ለምን? ሐሳቧን ማን ያውቃል? ክፉ እንዳትመኙ ወገኖቼ። በቆፈርከው ጉድጓድ አንተ ልትገባ ትችላለህ። በቆፈርሽው ጉድጓድ አንቺ ልትገቢ ትችላለሽ። በነፍሱ ጫወታለሁ ብላ በነፍሷ ተጫውቶ ሄደ ብዙ ሰው እናውቃለን። እናንተ መጫወቻ እንዳትሆኑ በሰው መጫወት። ሰው እኮ የከበረ የሰው ፍጡር ነው፣ የሥላሴ ይሰራል። ሰው በራሱ የሚያሳዝን እኮ ነው። ለመለወጥ ለማደግ መከራ የምታይ ሴት ናት። ምንም በሷ መጫወት አያስፈልግም። በሰው አትጫወቱ ወገኖች። እቃ እንኳን ክብር አለው፣ በእቃም እንኳን አትጫወቱ። ለምን? ይሄን ከሰበርኮ ከዛ በኋላ የሚመጣውን ታውቀዋለህ። ስለዚህ ራስ ወዳዶች አትሆኑ። አንተ ክብር እንደምትፈልገው፣ አንተ እንክብካቤ እንደምትፈልገው፣ አንተ ብዙ ነገር እንደምትፈልገው እሷም ፍቅር ትፈልጋለች፣ ክብር ትፈልጋለች፣ እንክብካቤ ትፈልጋለች። አንቺ መከበር መወደድ እንደምትፈልጊው፣ ብር እንደምትፈልጊው እሱ ደግሞ ብዙ ነገር ይፈልጋል። ስለዚህ ተወዳችሁ ተከብራችሁ መኖር ከፈለጋችሁ እኔ ብቻ ልሁን አትበሉ። ከዛ ውጪ ደግሞ እኔ ብቻ ልክ ነኝ እስኪ በሉ።